እንዲበዛላት እናት ደስ ይላታል ልጅ ሲወለድላት ያብስታችሁ አንገባሩ አንቺው ክበሪ ዛና ለምስጥሽ እንደምታከብሩ ክበሩ ሰላም የተወደዳችሁና የተከበራችሁ ውድኛ ቤተሰቦች የመለኛው ቲዩብ ተከታዮች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ሁሉ ሰላም ሁሉ አማን። ያው ጠፍተናል። ስለጠፋን በጣም ይቅርታ። በአንዳንድ ነገር ስራ ምናምን ቢዚ ስላደረገው መሌ ትንሽ አልተመቸውም። ሊይዘው አልቻልኩም። ሊያዝልኝ አልቻለም። ብቻ ጠፍቷል። ጉዞ አብዝቷል ማለት ነው። እና እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም። እናንተም ባያላችሁበት ሰላም እንደምትሆኑ ባለሙሉ ተስፋኞች ነን። ሰላም ያልሆናችሁ መድኃኒዓለም ሰላም እንዲያደርጋችሁ ምኞታችን ነው። ዛሬ ከአራስ ወጣን ነው የሚባለው በፍራንክም ቢብለሽናል በግድ ዛሬ አራስነት ጊዜ ጨርሼ ግን በጣም ነው ያዘንኩት ጌታን ማለት በቃ ለኛ ታዝኝነ ያዘንኩት ምንድነው ልክ ሴት ልጅ እንዴት ነው አግብታ ወደ ቤት እናትና አይደለም ቤተሰቦቿ ምናምን ለቃስቴል ይሆነ ይከፋታል በጣም ማለት ብቻ አለ የተለየ ስሜት ከቤተሰብ ድጋሚ የምትገናኝ መስላትም ያነ ድጋሚ የዛን አይነት ስሜት ነው የተሰማኝ። ምክንያቱም በቃ ረብሻው አለ ቤተሰብ አለ ጫጫታ አለ ሻይ ቡና በቃ ደስ ይላል ከቤተሰብ ጋር ማለት ነው። ብቻ መጣለኝ የመጣውን ቢሆን አዝጋረጋቸዋለሁ በሳምንት አንደኛው ለኛም ያዘንሽልን እንጂ እኛ ባባየና እውነት ደስ ያለኝ ደግሞ ምንድነው እግዚአብሔር መድኃኒዓለም ኢየሱስ ክርስቶስ ድንግል ማርያም ልጅ ቃልስ ምን ይሳነዋል ማለት ካሰብኩት በላ አድርጎልኛል። ካሰብኩት በላይ በልጅ ባርኮኛል። በሰላም ተገላግያለሁ። አሁን ደግሞ በሰላም ልጅና አቀፌ ከናቴ ቤት ለወልድ መጥቼ እናቴ ቤት ደግሞ መድኃኒዓለም በሰላም አሳቅፎኛል። ዛሬ ደግሞ ወደ ቤቴ መለስበት ቀን ነው መገባበት ቀን ከናንተ ጋር ማብሬ ነበር ማለት ቪዲዮ ተሰራ የነበረው በቃ ያለው ነገር አሳይቻቸው። አሁን ደግሞ ወደ ቤቴ ወደ እናቴ ቤት ከእናቴ ቤት ወደ ቤቴ በቃ ራስነት ጊዜ ጨርሼ ወደ ቤቴ ልገባ ነው። በቃ ማለት ደስ ብሎኛል ባዝኛለሁ። ምክንያቱም ያዘንኩት ድረው ብቻ በቃ ከነሱ ጋር ብላም ትንሽ ከፋሚሊ ጋር አለ አይደለ ዘርቦ ብቻ ነኝ ወይ ባሊ አንዳንዴ ነው የመጣው ለስራ ነው ብዙ ጊዜ ስራ ነው የሚሆነው። እዚህ ደግሞ ብዙ ነን ጫጫታ አለ እናት አለ አባት አለ ወንድም እህት ምናምን ብቻ ደስ ይላል። አሁን ልሄድ ነው ማለት ነው። በጣም ከፍቶኛል ጌታን እና ደስ ብሎኛል ከፍቶኛል። እግዚአብሔር ደግሞ ደስ ያለኝ ደግሞ በቃ ወልጄ ምናምን ደስ ብሎኝ በሰላም ተገላግዬ ወደ ቤቴ ልሄድ ነው። መድኃኒዓለም ካሰብኩት በላይ አድርጎልኛል። እናንተንም ደግሞ ያልወለዳችሁ ውለዱልን ያሰባችሁትን መድኃኒዓለም ያሳካላችሁ። በቃ እንደኝ ደስተኛ እንድትሆኑ ፈልጋለሁ። በልጅ ባርካችሁ። በጣም ነው የምንወዳችሁ በጣም ነው የምናከብራችሁ። ስወልድ ከኔ ጋር ነበራችሁ ሁላችሁም ፋሚሊዎች ከኔ ጋር ነበራችሁ። ለሱም ደግሞ እጅግ በጣም አመሰግናለሁ። ቤተሰቦቼን አመሰግናለሁ። በደንብ ሲንከባከቡኝ ነበር። ስራ ትተው ጌታን ስራ እየተው እኔን እየተንከባከቡ ነበር። እህት ወንድሞቼ የባለቤቴንም ቤተሰቦች ማንም የመሌናትንም እጅግ በጣም ሁላችሁንም አመሰግናለሁ። ዛሬ በቃ እግዚአብሔር ይመስገን ለዚህ ያደረሰኝ አምላክ ወልጄ ለማመስገን ያደረሰኝ አምላክ ክብር መድኃኒዓለም ሰድ እናትና ልጅ ሰዱ አመሰግናለሁ። ዛሬ ደግሞ ያው ከእናቴ ወደ ቤት ልሄድ ነው። ከቤት ከመሄዴ በፊት ደግሞ ቤተሰብ እናት እህት የእናቶቼ ቤተሰቦቼ አባቴም የእናቴም ሊሆን ይችላል ቤተሰቦቼ ጎረቤት አጅቦ እንደ ፒፒፒ የመጣን የመጣሽው አንድ ነገር ቢቆላ እንደመጣት አይደለም። አሁን ብዙኝ ነው የሚሄደው ይሆን አይ አንድ ነገር ቢቆል ከራስሽ እንቀበልሽ ብዙኝ ነው የሚሄደው። ጌታን እናት ናት የባለቤቴ እናት ጋር ሙሽዬ ጋር ያው አንቺ አይባልም የሚባል እናት አንቱ ነው የሚባለው በክብር ነው የሚጠራው። አንቺ በእኛ ነውር ነው አንቱ በክብር ማለት በቃ አንቺ ሲባል ያሳነስኩ ነው የሚመስለኝና ሁሌም አንቱ ነው ምናው እና የመሌናት ጋር አጅቦኝ ቅድሚያ መንገባው የመሌናት ነው። የመሌናት ናቸው ወደ ቤቴ ደግሞ ሚሻኙኝ ይላለው ከመሌናት ቤት ነው ወደ ቤታችን እንሄድም። ቅድሚያ ግን እናት የምታስገባው እናት ፋሚሊ ጎረቤት ሊሆን ይችላል የእናቴ ቤተሰቦች ሊሆን ይችላል የአባቴም አጅቦኝ የት ነው የሚወስዱኝ የሙሽዬ ጋር ነው የመሌናት ጋር ማለት ነው እናታችን ጋር እዛ ነው መንገባው። እዛ ከገባው በኋላ ነው ወደ ቤቴ በማታም ይሁን በጧቱ ይሁን አላቅም ተከብዬ ቤቴ ገባለሁ ማለት ነው። ከኔ ጋር አብራችሁ የነበራችሁ እጅግ በጣም ነው አመሰግናችሁ። በቃ ሁሉንም
እጅግ በጣም አመሰግናለሁ ቤተሰቦችን ጸሎት በምን ይረብሽ ነው? በጸሎትም በሁሉም ነገር ብያለሁ። በጸሎትም በሐሳብ በብዙ ነገር ስደግፉ ነበራችሁ። እጅግ በጣም ቆሜም ለማመስገን ያበቃኝ አምላክ አመሰግናለሁ። እናንተንም እጅግ በጣም ነው አመሰግናቸው። ቤተሰቦችን የባሌ ቤተሰቦችንም እጅግ በጣም ጎረቤቶችን ሁሉንም አመሰግናለሁ። ቴንኪው ማለት ወዳለሁ። የመሌ የለም ማለት ነው። የመሌ ፋንታ የተከተክቷል። ወንድምየው ትንሽ ወንድምየው ተተክቷል። መሌን ተከተነ እስኪ አንድ ነገር እንግዲህ ቤተሰቦች በፍራንክ በምንም እምቢ ብላል። ያው ግዴታ ሲሆንባት መምጣቷ ልጅ ነው ማለት ነው። ማቲ ይቆራል ለማረጅ ታለቅስ ነበር። አይደለም ልጅ አንቺ እጂ ከመለክሽ ልጅ አይደለም ይያ ኧረ ሙሽዬ ጋር ወሰዱኝ እያለች ሲነግረኝ ነበር ቅድም። እኔ ጃስ ራሱን አየር ሲቀየርበት ትንሽ አዛም ያደርገኝ ይመስለኛል። ግን ከቡታጅራ ወደ ቡታጅራ ችግር የለም። እሱ አታሳብ ቤት አለ ብቻ አላውቅም። እውነት ደስ ብሎኛል፣ ከፍቶኛል ብቻ አላውቅም። እንግዲህ የወለዳችሁ እናታችሁ ቤት መታችሁ የወለዳችሁ ሰዎች ትረዱኛላችሁ ብዬ አስባለሁ። እናት ቤት ልትወልዱ መታችሁ ስትሄዱ ምን ያህል ስሜቱን ትረዱኛላችሁ። ብቻ ደስ ብሎኛል። ትንሽ መውጣቴ ደግሞ ከእናቴ ቤት ትንሽ አመት ምናምን ቢሆን ደስ ይለኝ ነበር። ትዳርሽን አታይም ትንሽ ቆይታይ ትዳርሽ ይበልጥብሻል። እንግዲህ ቢደብራቸው ወጥቻለሁ ልጅ ነው ዛሬ። እማጋ ደግሞ ያለውን ነገር አብረን ምን ይሆናል። እንወዳቸዋለን፣ እናከብራቸዋለን። እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛላት እናት ደስ ይላታል ልጅ ሲወለድላት ፈጥሮሃል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንተ ኖራለሁ ከምንም በላይ ወድሃለሁ። አንደበት ይጣፍጠኛል ሳወራውዬ ባድር ያንሰኛል። ጨዋታ ያስደስተኛል ህመም ደግሞ ያስጨንቀኛል። አስባለሁ ብዙ እኔ ገና ያለኸኝ አንተው ነህና ይባርከው ባንተው ተስፋዬን ጨምሮ ይስጥህ ዕድሜን ክፉ አይንካ ልጄን አሃ አይኔን አሌንታዬን ፋንትዬ ሰንብቺ ተሰንብትሽ ሁላቸውም ማረጊ ማረግ ያሳይሽ። ችም ሴትዮ በሁላቸውም ማረግ ይህና ለሁላችንም ትፈልገን። እነዚህ ሴቶች የመረቁኝ ማረግ አገኘው የምትልበት ጊዜ ይሁን። እመቤቴ ማርያም መጀን፣ መድኃኔዓለም መጀን፣ ቅዱስ ገብርኤል መጀን። አዎ እኔ መድኃኔዓለም ሙሉ ያርግበት፣ ቅዱስ ሚካኤል ይሙላበት። ሙሉ ነው ይሙላልሽ፣ ያንቱ ምላሴ ይሙላልሽ። ሁላቸው ማረግ ድረሺ በይነይ በሰላም በደህና ውሎ ይጥባል። እናንተ ምን ፋትቱ እንደ ተሰበሰቡ ሁላችንም የአንድ ቤት አንድ ነው እንግባ። የና ይስጠን። ማን ይተከልክል ማን Amen. Bagi kita yang satu bulan bermula. ይስጣችሁ ይግባሩ። አንቺም ክበሪ መድኃኔዓለም ይስጥሽ። እንደምታከብሩ ክበሩ። ሁላችሁም ጤና ኩርዬ ጤና ይስጥሽ። ጤና ይስጥሽ። ሁላችንም ጤና ይስጥሽ። ሁላችሁም ይሄ ማረግ እንዳሳያችሁ ማረግ ቤታችሁ አይጣ። በኔ ጎደለ መድኃኔዓለም ይስጣችሁ።
እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛላት እናት ደስ ይላታል ልጅ ሲወለድላት እንዲበዛለት አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ ይሄው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቁጥሩ ሁሌም ሕይወቴ ብርሃን ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ልታሳየኝ ይመስገን ፍቅር መራትን እናት ልትሆን በቅርቡ እኔም አባትን በሱ ቸርነት ታክሎ ቤቴን ባርኮትን ሁለት ነበርን በፍሬ ልንሆን ነው ሶስት ድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አሃ ልጅ ሲወለድላት እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛላት እናት ደስ ይላታል ልጅ ሲወለድላት እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛላት እናት ደስ ይላታል
My God.